እሺ ማን ነው? ጌታፍ ነው ጌታፍ። እሺ ጥያቄ ያላችሁ መቀጠል ሰላም ነው ትችላላችሁ። ኢብሮዬ፣ እንዴት ነህ? ሰላም ነው ኢብሮ። እንዴት ነህ ጌታፍ? ደህና ነህ? ሁሉ አንተ ሰላም? አገባህ እንዴ? እንዴ ያረፈደ ሰው ትላለህ። ነው እንትን አይቼ ነበረ። ምንድነው ሳውዲ አረቢያ ምናምን ቪዲዮዎችን አየውልህ። ያ እንኳን ደስ ያለ፣ እንኳን ለዚያ በቃ። እንግዲህ መንታ ልጅ እግዚአብሔር ይስጥህ። አላህ ይስጠኝ። አዎ አንተ መንታ አላህ ልጆችን አላህ ይስጥህ፣ ይስጠኝ። አላህ ይስጥህ። አሜን አሜን። ኢብሮዬ፣ እኔ የምጠይቅ ጥያቄ እንኳን እንደው ውስብስብ አላረገብም፣ ሙሽራ ስለሆንክ ቀለል ግን አንዴ ላድርግልህ። ጌታፍ፣ አንዴ ከማውራቴ በፊት እዚህ ጋር አቡአቲካ የሚባለው ይታያቸዋል። ይሄ በጣም ጓደኛዬ ነው። የኒካሁ ጉዳይ እንዲሳኩ ካረጉ ሰዎች መካከል አንደኛው ነው። በ4 ቀን እንዲያልቅና ኡስታዝ ነው። በኦንላይን መቅራት የምትፈልጉ ሰዎች ካላችሁ ኡስታዝ ዙቤር ነው፣ አቡአቲካ በመባል ይታወቃል። ፎሎ አድርጉት። እንደው በጊፍት ብታንበሸብሹልኝማ ዛሬ እንዴት ደስ ባላይ ነበረ። ኤኒዌይስ እሺ ጌታፍ፣ ያው ለትልቅ ስራ ስለሰራ ብዬ ነው። ወአለይኩም ሰላም ወራህመቱላህ። ጌታፍ ቀጥለሽ። እና ጥያቄ እንኳን ቀለል ያለ ነው። ምናልባት እንዳውም በቀላሉ ትመልሷል ብዬ አስባለሁ። እኔ ለማወዳደር ለማመሳሰል ፈጣሪን ይቻላል የሚል ነገር እምነቱም የለኝም። ጥያቄ የሚሆነው ምን መሰለ፣ ፈጣሪ በሁሉ ቦታ የሚገኝ አምላክ እንደሆነ፣ በሰዓት በጊዜ በቦታ የማይገደብ እንደሆነ ትረዳለህ ብዬ ገምታለሁ። እና አንድ አካል በሁሉ ቦታ ያለውና የሚገኝ ነው ብዬ በምኑ ነው በሁሉ ቦታ የሚገኝ ብዬ ማምነው አምላክ በእውቀቱ በእውቀቱ ከሆነ አዎ ትክክል በመድረሱ በትክክል በሁሉ ነገር ጀግና እና እንጂ ለምሳሌ ማንነቱ እዛ ግን እዛ አይደለም። እሺ ለምሳሌ ምን አይነት እይታ አለኝ መሰለ? አሁን ለምሳሌ ብርሃን አለ አይደል? አዎ ብርሃን መቼም በምድር ላይ ለምሳሌ ቀን ሲሆን ይገለጣል፣ ማታ ሲሆን ይጨልማል። ምንጭ አለው ብርሃን አይደል? ብርሃንን ግን አዎ በቁጥር አልገልጸውም። ትክክል በቁጥር የሚገለጽ ነገር አንደኛው ቅድም እንዳላችሁት ለማይመሳሰል ነገር ምንም ነገር የማይመስለውን ለመግለጥ አንድ ይባላል። ሁለተኛ ነገር ደግሞ 1 2 3 ተብሎ አብ ወልድ መንፈስ ቅዱስ እንደሚሉት ሰዎቹ እንደሱ ይገለጣል። ነገር ግን እኔ የሚገባኝ ፈጣሪ የሚባለው ነገር በቁጥርስ መግለጥ ይቻላል ወይ ነው። 1 3ስ ብለህ መግለጥ ትችላለህ ነው። ምክንያቱም በሁሉ ቦታ አዎ የሚገኝ በቁጥር እንዴት ይገለጣል? 1 3ስ እንዴት ይባላል የሚለውን ነው። ቀላል ነው። ዛሬ ቀለል ብዬ እልሃለሁ ሙሽራ ስለሆንክ። እንዴ እንደውም አክብደው ዛሬ ሙሽራ ሲሆን መክበድ ነው ያለበት። እሺ ኤኒዌይስ ጥሩ ነው። ኢንሻአላህ እንኳን ደህና መጣ በድጋሚ። በነገራችን ላይ አምላክ ሁሉም ቦታ ይገኛል ሲባል ቅድም አንተ እንዳልከው ከሆነ ያስማማናል። ከዛ ውጭ ግን አያስማማንም። ቅድም አንተ እንዳልከው ሲባል አምላክ በማየቱ አምላክ በመስማቱ አምላክ እኛም በመርዳቱ ከኛ ጋር ነው ብለን እናምናለን እኛ። ከዛ በተረፈ ግን አምላክ በፐርሰንነቱ ማለትም እኔ ብሎ ራሱን በሚጠራው ማንነቱ አላህ ራሱ እዚህ አጠገብ ያለ ብዬ አልናገርም። ኦኬ አላህ የት ነው ያለው ብለን ስንል አላህ ከአርሹ በላይ ከሰማያት በላይ ራሱ በሚያውቀው ሁኔታ ከሰማያት ከአርሹ በላይ አለ ብለን እናምናለን። ኦኬ ከዛ በተረፈ በእውቀቱ ነው የሚገኘው ሁሉም ቦታ። ስለዚህ ይሄ በእውቀቱ በማየቱ በመርዳቱ ሁሉ ቦታ የሚገኘው አምላካችን አላህ ሱብሓነሁ ወተዓላ አንድ ተብሎ እንዴት ነው የሚገለጸው ብለህ ከጠየቀኝ አላህ አንድ ነው ብለን ስንል ይሄ በማየቱ ሁሉ ቦታ ያለ፣ በመስማቱ ሁሉ ቦታ ያለ፣ እኛም በመርዳት ሁሉ ቦታ ያለ፣ ግን እሱ ከአርሹ በላይ የሆነው አምላካችን አንድ ነው ብለን ስንል ከሱ ሌላ የሚመለክ አምላክ እንደሌለ መናገራችን ነው። ኦኬ እሱ ብቻውን ነው ብለን ማለታችን ነው። አንድ ነው አላህ። ኦኬ በማንነቱ አንድ ነው። ማን ነው ብለን ስንል አላህ ነው ብለን እንላለን። ኦኬ ያ አላህ ደግሞ ምንድን ነው ብለው ቢጠይቁ አምላካችሁ ብለን እንናገራለን። አምላካችን አላህ አንድ አምላክ ነው ብለን እንናገራለን ማለት ነው። ግልጽ ነው ጌታፍ? ግን አንድ ጥያቄ በዚሁ ጋር እቺ በጣም እንዳውም መጣልኝ፣ ስታወራ ነው የመጣብኝ። ልጠይቅ ፈልጌም አይደለም። እና አላህ ህይወትን ይሰጣል አይደል? አዎ ህይወትን ይሰጣል አላህ። አላህ ህይወት ነው ወይስ ህይወትን ይሰጣል? ማለት አላህ ህይወት ነው ወይስ ህይወትን ይሰጣል ስትል አልገባኝም። ማለት ህይወት ማለት ትርጉሙ ይገባል። አንተም ክርስትናንም በደንብ አላህ ህይወት ነው ሲባል
ይኸውልህ ምን ማለት መሰለህ፣ አሁን የተፈለገበት አላህ ህይወት ነው ስትል የህይወት ምንጭ ነው ካልከኝ፣ አዎ የህይወት ሁሉ ምንጭ ነው አላህ። ኦኬ ራሱ ሕያው ስለሆነ ማለት ነው፣ የማይሞት ስለሆነ ምንም አይነት ሞት ስለማያገኘው ማለት ነው አላህ ሕያው ነው እንላለን። ኦኬ ህይወት ሰጪ ስለሆነ ማለት ነው። ከዛ በተረፈ ህይወት አለው ማለት ነው። አሁን ህይወት ይሰጣል ሲባል ህይወት ስላለው ነው ወይ ህይወት ስለሆነ ነው? ምክንያቱም ህይወት አለው ሲባል ደግሞ ሙት አይደለም እያለን ነው። ኦኬ ህይወት አለው ሲባል ሙት አይደለም። አላህ ህይወት አለው ብለን ስንል ሙት አይደለም። ከመወለድና ከመሞት ጋር አታገናኘው። አሁን ህይወት ሲባል ለዛ ነው እንደዛ ብለን ነው የምንናገረው። ህይወት አለው ብለህ ስትል ከምን ጋር አገናኝተህ ነው ጥያቄው? አሁን ከሰው ጋር አገናኝተህ አሁን በክርስትናን ታውቃለህ። በክርስትና አስተሳሰብ ምንድነው እግዚአብሔር በልባችን ይኖራል ሲባል እንደገና ደግሞ የእግዚአብሔር ምንድናቸው ምንድነው ቤተ መቅደስ ናቸው ይላል አይደል መጽሐፍ ቅዱስ። የእግዚአብሔር ቤተ መቅደስ ነው፣ እግዚአብሔር ማደሪያ ናቸው ይላል። አሁን ይሄ ማለት እግዚአብሔር መጥቶ ውስጣችን ያድራል ሳይሆን እኛ ራሱ የተሰራን ከሱ ምንጭ ስለሆንን የሱ ህይወት ስላለን በውስጣችን እግዚአብሔር በውስጣችን አለን ብለን እናምናለን። እንደዛ ይመስለኛል አባባላቸው። ያው የእነሱን አባባል እንተወውና እኛ ስናምን ከነዛ ጋር አይገናኝም የእናንተ። አይ እኛ ከነሱ ጋር እንትን አንልም። እኛ አላህ ህይወት ይሰጠናል ሲባል የእሱ ክፋይ ነን ብለን አናምንም። ገብቶሃል? ምናልባት ወደዛ እንዳይመጣ መጨረሻው ማለት ነው። የአላህ ክፋይ ነን ብለን አናምንም እኛ። ኦኬ እኛ ፍጡራን ነን። ህያዋን ስንባል ህያው ያደረገን አካል ስላለ ነው እንጂ መጀመሪያ ምንነት ያለን ወይ ደግሞ ከዛ በፊት ፕሬኤግዚስታንስ ያለን ሆነን ማለት አይደለም። ፕሬኤግዚስታንስ የሌለን ከሆነ ጊዜ በኋላ ሁኑ ብሎ ሲለን አላህ ያስኮነን ፍጡራን ነን። ኦኬ ሁሉን ነገር አላህ በይሁን ቃሉ የፈጠረው ስለሆነ ያ የይሁን ቃሉ ሆነ ሳይሆን ያ የይሁን ቃሉ አላህ በይሁን ቃሉ አደረገ ነው ብለን የምንለው። ስለዚህ ነገራትን ሁሉ አላህ ፈጥሯል ብለን ነው የምናምነው። ስለዚህ በዛ ምክንያት አላህ ይሄ በአምሳሉና በመልክና በአምሳል መፈጠሩን አታምኑም አይደል እናንተ? ማለት አላህ ኢነላህ ኸለቀ አደም ዐላ ሱረቲሂ ይላል። ለምሳሌ አላህ አደምን መልሼ እላለሁ ከዚህ በፊት ይህን ጥያቄ ታስታውስ እንደሆነ አላህ የሰው ልጅ በመልኩ ፈጠረው በሱራ ነው የሚለው። ሱራ የሚለው ቃል በሶስት ከዛ በላይም ተተርጉሟል። ኦኬ ለምሳሌ ዋና ዋና የሆኑትን ትርጉሞች ልንገርህ። የመጀመሪያው አላህ ፕላን ስላለው በዛ ፕላን መሰረት አደምን ፈጠረው። በዛው ፕላን መሰረት አደምን ሲፈጥረው ግን የፈጠረው እንዴት ነው ብለን ነው የምናምነው? አላህ ሰሚ ነው። ምክንያቱም አላህ ቁርአን ላይ ሲናገር አላህ እሱን የሚመስል የለም ብሎ አልቆመም፣ ግን እሱ ሰሚና ተመልካች ነው ብሎ አለን። በተመሳሳይ የሰው ልጅ ደግሞ ሲፈጥረው ሰሚዐን በሲራ አለ። ተመልካችና ሰሚና ተመልካች ነው አለ። ግን የሰው ልጅ መስማትና ማየት መመልከትና መስማት እንዲሁም የአላህ መስማትና መመልከት አንድ የሆነ አይደለም ነው። ግልጽ ነው። የኛ ፍጡር ነን፣ እሱ ግን ያልተፈጠረ ዘላለማዊ የሆነ መጀመሪያም መጨረሻም የሌለው ነው አላህ። እኛ ግን መጀመሪያም አለን መጨረሻም አለን። ኦኬ ስለዚህ አላህ Subhanahu Wa Ta'ala ሁን ብሎ ሲያስኮነን ካስኮነን በኋላ የምናገኘው ህይወት ነው እኛ ያለን። ኦኬ ስለዚህ ማነው ሰው እሺ ኢነላህ ኸለቀ አደም ዐላ ሱረቲሂ ተብሎ ሲነገርለት አላህ አደምን በመልኩ ፈጠረው ብሎ ሲናገር በመልክ መፍጠር ማለት አንደኛ ፕላን ነው፣ ሁለተኛው ደግሞ ያ ነው ማለት ነው። ኦኬ ሰላም